አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር ክበር አንቴኔ ጌታ ክበር ክበር አንቴኔ ጌታ ክበር ክበር አንቴኔ ጌታ ክበር ክበር አንቴኔ ጌታ ክበር አንቴኔ ንጉስ ክበር ክበር አንቴኔ ንጉስ ክበር ክበር አንቴኔ ንጉስ ክበር ክበር አንቴኔ ንጉስ ክበር አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር ክበር ባይኖች ከታየው ምን እፈልጋለሁ ምን እፈልጋለሁ ኤልሻዳዩ ጌታ አንተ ታመናለሁ እደግፍሃለሁ ባይኖች ከታየው ምን እፈልጋለሁ ምን እፈልጋለሁ ኤልሻዳዩ ጌታ አንተ ታመናለሁ እደግፍሃለሁ ምን እሆናለሁ ጌታ ምን እሆናለሁ ምን እሆናለሁ አንተን አግኝቼ ምን እሆናለሁ በቃ ምን እሆናለሁ ተደግፌሃለሁ 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 ስለዚህ አመልክሃለሁ በቤትህ መዳትቻለሁ ገና እኖራለሁ ማረፊያ አንተ ማረፊያ አንተ አንተ ነው ተመካው በስምህ ባይኖች ከታየው ምን እፈልጋለሁ ምን እፈልጋለሁ ኤልሻዳዩ ጌታ አንተ ታመናለሁ እደግፍሃለሁ ባይኖች ከታየው ምን እፈልጋለሁ ምን እፈልጋለሁ ኤልሻዳዩ ጌታ አንተ ታመናለሁ እደግፍሃለሁ አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር ክበር አንቴኔ ወዳጅ ክበር አንቴኔ ንጉስ ክበር ክበር አንቴኔ ንጉስ ክበር ክበር አንቴኔ ንጉስ ክበር ክበር አንቴኔ ንጉስ ክበር ክበር
ሰላም የተወደዳችሁ እንደምን ሰነበታችሁ። ይህ በየሳምንቱ ወደ እናንተ የሚደርሰው ወርሺፕ ዞን ፖድካስት ነው። ዛሬ ደግሞ በበዓል መዳረሻ ወደ እናንተ መጥተናል። አሪፍ ጊዜ እንደምታሳልፉ ባለሙሉ እምነት ነን። ዛሬ ድንቅ የሆኑ እንግዶችን ወደ እናንተ ይዘን መጥተናል እና እኔ ላስተዋውቅሽ እናንተ ትጀምራላችሁ። እኔ ላስተዋውቅሻል። ያው ቢኒ ማለት በጣም ተወዳጅ ማለት በሁሉም ዘንድ የሚታወቅ ነው። ለኛ ደግሞ የወርሺፕ ዞን ሊደራችን ነው፣ አባታችን ነው፣ መሪያችን ነው። ያው ቢኒያም መኮንን የማያውቅ የለም እና እድለኞች ነን ደግሞ ዛሬ ከቢኒ ጋር ይሄንን ፕሮግራም በማቅረባችን። ምክንያቱም ብዙ ከቢኒ የተማርናቸው ነገሮች አሉ፣ ብዙ ያየናቸው ነገሮች እኛ ብቻ ሳይሆን ዓለም ማለት እችላለሁ እና ቢኒ ዛሬ ከኛ ጋር ልትሆን ፈቃድ ስለሆነ እጅግ በጣም ደስ ብሎናል። እናመሰግናለን። ሌሎቻችሁም ይሄ ስለ ቢኒ ያወሩ ብላችሁ እንደዚህ አይነት ነገር እንደሚያወሩ እርግጠኛ ነኝ። ሌላዋ ደግሞ ተወዳጇ ቃል ኪዳን ግርማ ትባላለች። ዘማሪ ናት፣ የወርሺፕ ዞን ሊደር ናት። ቃልዬ ስለመጣሽ ደስ ብሎናል። በጣም ነው የምንወድሽ። ሌላኛው ደግሞ በጣም ተወዳጁ ምክትል ሰብሳቢያችን ነው ወይዘው ወርሺፕ ዞን የምርሽና እና ሳሚዬ በጣም ነው የምንወድ። ብዙ የምንማርበት ብዙ በቃ የወርሺፕ ዞን ምን ልበለው የጀርባ አጥንት ባዩ ብዬዋለሁ። ሳሚዬ ዛሬ አንተ ከኛ ጋር ልትሆን በዚህ ስለመጣህ ደስ ብሎናል። ደግሞ ድንቅ ጊዜ ይኖረናል፣ እንደሚኖረን ደግሞ በጣም ተስፋ አደርጋለሁ። እስከ ፕሮግራሙ መጨረሻ አብራችሁን እንድትሆኑ በጌታ ፍቅር እጠይቃችኋለሁ። አብራችሁን ቆዩ። ቀጥታ ወደ ፕሮግራማችን እንገባለን። ያው ለሁላችሁም የሚሆን ጥያቄ ነው የምጠይቃችሁ። የቸርች ነው ያደጋችሁት? ያ ብዙ ጊዜ ይህን ጥያቄ በተለያየ መንገድ መልሼዋለሁ። ያው አዲስ ከተማ ገነት ቤተክርስቲያን ነው በሰንዴ ስኩል ያደግኩት። ያው ጌታን የተቀበልኩት ከክርስቲያን ቤተሰብ ውስጥ ስለተወለድኩኝ ከዛ ጊዜ ጀምሮ ያው በጌታ ነኝ። ግን እድገቴ የመንፈሳዊ ህይወት ወይም የአገልግሎት ትምህርት ኢቭን የራሴንም አገልግሎት ለማገልገል የረዳችኝ ያገዘችኝ አዲስ ከተማ ገነት ቤተክርስቲያን ትልልቅ ዘማሪዎች ወጡባት፣ ትልልቅ ፓስተሮች አገልጋዮች ወጡባት፣ አሁንም ትልልቅ አገልጋዮች ዘማሪዎች ያሉበት፣ ትልልቅ ሙዚቀኞች የወጡበት ኤልያስ መልካን ጨምሮ ማለት ነው አዲስ ከተማ ገነት ቤተክርስቲያን። በጣም ደስ ይላል። ሳሚና ቃልይስ? እኔ ጌታን የተቀበልኩት በርግጥ አዲስ አበባ አይደለም። ቤተሰቦቼ በስራ አጋጣሚ ዝዋይ ነበሩና እዛ በዝዋይ በምትገኝ ሙሉ ወንጌል ቤተክርስቲያን ውስጥ ነው ጌታን ያገኘሁት። ከዛ ከመጣው በኋላ ግን ያገልግሎቴም የሌላም እንትኑ ያለሁበት አስኮ ሙሉ ወንጌል ቤተክርስቲያን ላይ ነው። ትንሽ የሄድኩባቸው ብዙ ቦታዎች ስላሉ ይሄ የልጅነት የሰንዴይ ስኩል እንትኑ ረዘም ይልባቸዋል። ስለዚህ ግን ካለው በኋላ እዚህ ከመጣው አስኮ ሙሉ ወንጌል ቤተክርስቲያን ውስጥ ነው ያለሁት። እዛ በሳሌም ኳየር ነበር ረጅም ጊዜ ነው ማገለግለው። አሁንም እዛው ነኝ ያለሁት። በጣም ጥሩ። ቃሊ አልበም እንዳለሽ እናውቃለን። በሶሎም ታገለግያለሽ ማለት ነው? አገለግላለሁ። እዛው አስኮ ሙሉ ወንጌል ቤተክርስቲያን ውስጥ አገለግላለሁ እስካሁን። ሳሚስ? ያው እኔ የተወለድኩት አዲስ አበባ ሆላንድ ኤምባሲ ከፍ ብሎ እዛ አካባቢ ነው የተወለድኩት። ያው ኮልፌ አምስተርዳም ማለት ነው። ሆላንድ በጣም ያዛ ስታርባክስ ትዝ ይላል። ኮልፌ መካኒስ ቤተክርስቲያን ነው ከልጅነት ጀምሮ ያደግኩት። በቤተክርስቲያኗ አገልግያለሁ። ጌታ በረዳኝ መጠን እዛ ነው ያሳለፍኩት። የአገልግሎቴንም የመንፈሳዊ የእድገት ቆይታዬንም ያሳለፍኩት እዛ ነው። በምንድን ነው የጀመርከው አገልግሎትን? በዝማሬ ወይስ ስነ ጽሁፍ? ሰምቻለሁ አለ የስነ ጽሁፍም ነገር ነበረ። መጀመሪያ ግን ያው ግር ብለን የምንገባው ብዙ ጊዜ ኳየር ውስጥ ነው። ትዝ ካላችሁ እናንተም ያው አልፋችሁበት ሊሆን ይችላል ብዬ አስባለሁና በኳየር በልጅነት አደግን። መሀል ላይ ደግሞ ቲሞች ሲዋቀሩ ወደ ስነ ጽሁፍ የስነ ጽሁፍም ነገር ደግሞ ለመሞከር ወደ ስነ ጽሁፍም እንትን ብለናል። ከዛ ያው ውስጥሽ ደግሞ እግዚአብሔር ያስቀመጠው ጸጋ ዶሚኔት ሲያደርግ በቃ ዝንባሌሽን ወደዛ ታደርጊዋለሽ እና እንደዛ ነው ያለው ነገር። ደስ ይላል። ቆንጆ ነው በጣም። ቢኒን ይህን ጥያቄ ለመጠየቅ
ያው ማለት ብዙ ሰው ይሄን ማወቅ ይፈልጋል ብዬ አስባለሁ። እንዴት ነው ወደዚህኛው የዝማሬ አገልግሎት የመጣኸው ቢኒ? አመጣጥህን የጀመርክበት ሌላኛው ባለ የራስህ ወደ ሆነው ወደ ራሴ የሁሉም ሰው ጥሪ ካለው አያውቀውም። በነገራችን ላይ የቱ ጋር ዘማሪ እንደሚሆን ወይም እናንተንም ብጠይቃችሁ ሁላችሁም ዘማሪዎች ስለሆናችሁ፣ ምክንያቱም አስበንበት አቅደን የሆነ ቀን አይደለም ዘማሪ ነው ኦን ዘ ዌይ እግዚአብሔር የሆነ ቦታ አድርሶን ዘማሪ ሆነን በዛው ምህረቱን ጸጋውን እናይበታለን። ግን እኔ ያው ሳሚ ቅድም እንደተናገረው አዲስ ከተማ ገነት ቤተክርስቲያን በወርሺፕ ቲም ውስጥ በቀጥታ ኳየር ውስጥ ባልገባ በወርሺፕ ቲም ውስጥ ረጅም ጊዜ አገልግያለሁ። ከዛ በኋላ ከዛ በፊትም የራሴ መዝሙር እጽፋለሁ። ከዛ ሰዎች ሲያዩ አፕሪሺየት ሲያደርጉ ውስጣችን ያለውን ነገር ሲገባቸው ከፊት እያመጡ ምናምን ከዛ ያው በዚህ በዛም እግዚአብሔር መንገድ አለው ይገልጣል። በዛ መንገድ ነው ማለት ሶሎ ዘማሪ የሆንኩ ነው አይደል? ያ ለዛ ይመስል የመጀመሪያ ጊዜ ዘመርከው መዝሙር ማስታወስ ትችላለህ? መጀመሪያ ስቴጅ ላይ ዘመርከው ትዝ የሚል ከሆነ? በነገራችን ላይ አንድ 3 ኢንተርቪው ላይ ተጠይቄ የተለያየ መዝሙር ተናገርኩ። ትዝ የሚለኝ ነው ይሄኛው ጥያቄ ባለፈው ጥሩ ቢያልፈኝ ጥሩ ነው። 4ኛ መዝሙር ዳራ 3ቱንም ኢንተርቪው ሳይው የተለያየ መዝሙር ነው ያልኩት። ስለዚህ አሁን 4ኛ ነው በእለት ውስጥ የሞላው ነው የምትለው። ያው አንዳንድ ሰው አይረሳውም የመጀመሪያ ጊዜ ያገለገለበትን አይረሳውምና ያው አንዳንዱ እየፈራ እየደነገጠ ሊሆን ይችላል። አንዳንዱ ደግሞ በጣም ተነክቶ ምናምንና የማይረሱት ሰዎች ማለት በሰዎች ህይወት ውስጥ የማይረሱ ዝማሬዎች አሉ። አንተ ደግሞ ብዙ እንደሚኖር በጣም እርግጠኛ ነኝና ግን ያው መስማት የፈለኩት ያኛው ነበር። በቃ ካልሆነም ግድ የለም ያው መጨነቅ አይጠበቅበትም። ባስብ የሚመጣልኝ 4ኛ መዝሙር ነው። አንድ መዝሙር ነው መርጬ የምለው። ግን ያው እኔ ድሮ በጣም ዘምር የነበረው የራሴ መዝሙር ከሆነ ያው አንድ መንፈስን ከህይወት የምትል መዝሙር አይ ነው በጣም ወደው መዝሙር እሷ ነው በብዛት እንትን ማረጋት። ግን የሰው ስዘምር በብዛት የምዘምረው የተስፋዬ ጋቢሶ ነው። በተለይ ምስጋና የሚገባው ምናምን እግዚአብሔር ነው ምናምን እነዚህ ነበር የምዘምረው ተስፋዬ ጋቢሶ። ሁለተኛ እኛ ጋር ደግሞ የአዲስ ከተማ ገነት ቸርች በጣም አሪፍ ነገሩ ብዙ የጸሎት የምሽግ የአዳር ጸሎቶች በጣም አሉ እና እንደውም መድረክ ላይ ቆመን ከምናገለግልባቸው አገልግሎቶች ይልቅ እዛ የምናገለግለው አገልግሎት ይበዛል። እና እኔ በተለይ ትንሽ አሁን እንኳን አይደለም አይመስልም ድምጼ ድሮ ተስፋዬ ጋቢሶን በጣም ስለምወደው ወደዛ ኢቭን ወደ አክሰንቴም ራሱ ወደዛ ነገር ጠጋ ብሎ ነበረ ማለት ነው። እና ሰዎች ስለሚወዱት እንትኑን ዜማውን ቅላጼውን ታውቃላችሁ ለጸሎት ምናምን በጣም የሚያነሳሳ ስለሆነ ተስፋዬ ጋቢሶን መዝሙር ዘምርልን ቤትም እናቴም እና ያው እንደዛ ነው የሚሆነው። እንስ ሞዴል ስንደስ የትኛው በልልን በተስፋዬ ጋቢሶ አዘማመር ይችላል ባይዘው እንደዛ ቢል ደስ ይለኛል። ይዛል ባይዘው በራሱ እንደዛ ሰው ከካሜራ ጀርባ ባይለው አይ በጣም ይችላል ማስመሰል ባይዘው 3-4 ድምጽ ብትጠይቁት ይችላል በእውነት። አይ የምሬን ሌላ ጊዜ እመኑኝ እኔ የማውቀው እናንተ እመኑኝ አምናችኋል። ይበቃል ይችላል ቢኒ ይችላል። ግን የተስፋዬ ጋቢሶ መዝሙር የተስፋዬ ጋቢሶ የትኛው ተስፋ ያደረኩት እግዚአብሔር ይሄ ነው ተስፋ ያደረኩት ታማኝነቱን አይቼ እጄን ልቤን የሰጠሁት ያላዋቂዎች ልቦና በሰዎች ተስፋ ያደርጋል ግን እግዚአብሔር ብቻ ደህንነትን ያዘጋጃል። ቢኒ ከዝማሬው ባሻገር ሳውንድ ማን እንደነበርክ ሰማሁ፣ እውነት ነው? አዲስ ከተማ ገነት ቤተክርስቲያን
ድሮ ይሄን ነገር አፕሪሼት አላደረገውም ነበር እውነት ለመናገር። አሁን ግን በጣም 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 አፕሪሼት አድርገዋለሁ። ሰው ቀጥታ ወደ መድረክ አይወጣም ማለት የፈለገ ጥሪ የመዝሙርም የስብከትም ወይም ሌላ ጸጋ ሰው ቢኖረው ማንም አገልጋይ ማንም ሰው የሚያልፍበት ስቴፕ አለው እና ድሮ ዝም ብሎ በቃ ይሄ ወጋ ጥባቂዎች ለአገልግሎት በር የሚዘጉ እንዳናድግ እንቅፋት ይሁን ይመስለኝ ነበር። ግን እኔ አሁን ላለሁበት መንፈሳዊ አቋም ወይም ደግሞ ለአገልግሎቴ ለምሰጠው ቫልዩ ትልቅ እገዛ ያደረገልኝ ያ ጊዜ ነው ብዬ ነው የማስበው። ሳውንድ ማን ነበርኩ አሁን ግን ሳውንድ ማን ሆኜ ሳገለግል በዚህ አጋጣሚ ጌታ አብዝቶ ይባርካቸው ማለት እፈልጋለሁ። አዲስ ከተማ ገነት ቤተክርስቲያን አገልጋዮችን ልክ አሁን መዝሙር እንደምዘምር አንድ ጉባኤ ተጋብዤ ሲሄድ ተዘጋጅቼ እንደምሄደው ነበር ሳውንድ አጅስት ለማድረግ የምሄደው። በሳምንት 4 ቀን ምናምን ሊሆን ይችላል ፕሮግራም። 4ቱም ቀን ማንም ሳይቀድመኝ ይገባለሁ። በነገራችን ላይ ሳውንድ አጅስት ማድረግ ብቻ አይደለም፣ ኬብል መዘርጋት፣ ስታንዶችን ማዘጋጀት፣ መድረኩን ማጽዳት፣ ይሄ ሁሉ የሳውንድ ማኑ ኃላፊነት ነበር እና እንደዛ አደረግ ነበር። አስታውሳለሁ እሁድ ቀን ጠዋት የማለዳ ፕሮግራም፣ ከዛ 4 ሰዓት ፕሮግራም፣ ከሰዓት ደግሞ የ10 ሰዓት ፕሮግራም አለ። 3ቱንም ፕሮግራም ነው እሁድ ማገለግለው እና አሁን ላለሁበት የመዝሙር አገልግሎት ቫልዩ እንድሰጠው ያደረገኝ ያኛው አገልግሎቴ ነው ብዬ አስባለሁ። እንደዛ ደስ ይላል በጣም። ምክንያቱም ማለት ገነት ቤተክርስቲያንን በዚህ አጋጣሚ በጣም ነው የምናመሰግነው። እግዚአብሔር አምላክ ጸጋውን ያብዛላችሁ ለማለት እወዳለሁ። አሜን። ቢኒዬን የመሰለ በጣም ትልቅ የእግዚአብሔር ሰው ለብዙዎች ምሳሌ የሚሆን ምክንያቱም ይህንን አጠገቡ የሆነ ሁሉም ያውቀዋል ይማርበታልም ተምረንበታልም እና በዚሁ አያይዤ የምጠይቀው ቢኒዬ ወርሺፕ ዞን እንዴት እንደተመሰረተ እና አሁን ላይ ደግሞ ምን አይነት እንቅስቃሴ ላይ እንዳለ ብታሳውቀን ብትነግረን። አይ ቆንጆ ጥያቄ ነው። ምክንያቱም አሁን የመሰባሰባችን ምክንያቱም ወርሺፕ ዞን ስለሆነ ለኔ ደግሞ ትልቅ የተሰራውበት ቦታ ብዙ ትግስት የተማርኩበት ብዙ አይነት ሰው ያገኘውበት ብዙ ወንድሞች ቤተሰብ ያገኘውበት ቦታ ስለሆነ ደስ እያለኝ ነው ይሄንን የምናገረው። ወርሺፕ ዞን ከመመስረቱ በፊት ነበር። አሁን ይሄ 4ኛ ዓመታችን ነው አይደል? ኦልሞስት አሁን ሰኔ ላይ 4ኛ ዓመት ነው። ከዛ በፊት እንደ አዲስ ነው የተመሰረተው ባይዘው። ከዛ በፊት 3-4 ዓመት በፊት ተመስርቶ አጠቃላይ ምናልባት 10 ዓመት ሊሆን ይችላል ይሄ በትክክል እንትኑን ከተናገርኩኝ ማለት ነው። እና በማጥኛ ቦታ ችግር፣ በሙዚቃ መሳሪያ ችግር፣ እንደገና በኔም ችግር እኔ በብዛት አልነበርኩም ሀገር ውስጥ ለአገልግሎት ወደዛ በመድበት ታይም በእድሜም ልጆች ስለነበርንም እንግዲህ 10 ዓመት ከዚህኛው እንትን መቀነስ ነው አልቻልንም መቀጠል፣ ተበታትነን ነበር። ከዛ እንደ አዲስ ግን ውስጤ ነበረ አጋጣሚ ሳውዝ አፍሪካ ሄድን። ከሳሚ ጋር ሳውዝ አፍሪካ ሄድን። ኢትዮጵያ ውስጥ እንደተመለስን ይሄኛውን እንደገና ነገሩ እንደምናነሳሳው ሐሳብ ነገርኩት። ግን ዝም ብሎ አልነበረ። አስታውሳለሁ ማታ ነገር ላይ ነው ነገር እና የሆነ ኮኔክሽን ነበር እና ልቤ በቃ ሲሞላ እያሰላሰልኩትም ነበር። ከዛ በፊት ለሳሚ ነገርኩት፣ ይሄንን ህብረት መጀመር አለብን፣ ምን ታስባለህ አልኩት። ሳሚ ያው ጎበዝ ነው እንደዚህ አይነት ነገር ራዕይ ማውረድ ይችላል እና እኔ በነገራችን ላይ ከኔ ይልቅ ለመመስረቱ ትልቁን ሚና የተጫወተው ሳሚ ነው። ከዛ ኢትዮጵያ እንደመጣን አዲስ አበባ እንደመጣን ቶሎ ዘማሪዎችን ሴሌክት ማድረግ ነበረብን። አብዛኛውን ዘማሪዎች ወደ ህብረታችን ያመጣው ሳሚ ነው። በእርግጥ ሳሚን ያመጣቸው እዛ ውስጥ አሪፍ ልጆች ነበሩ እውነት ለመናገር በጣም በመዝሙርም አገልግሎታቸውን በጣም የተባረከ እንደገና ደግሞ ሊደር በነበሩ ሰዓት
በጣም ያገዙ በጣም ትልቅ ስራ ይሰሩ ህብረቱ ላይሰንስ እንዲኖሩ ያደረጉ እንድንቀጥል ወደፊት ያደረጉን ልጆች አሉ። ያው ህብረት ውስጥ አንድም በሌላ መንገድ የሚቀላቀልም ሰው ደግሞ አለ። ደግሞ ትንሽ የረበሹንም ልጆች ነበሩ። ያው ዝም ብዬ አሪፉን ነገር ብቻ እየነገርኳችሁ ህብረታችን በቃ ጥንቅቅ ያለ ነው እንዳለን አስቸጋሪ ልጆችም ነበሩ። እውነት ለመናገር በጣም አሪፍ ልጆችም ነበሩ። ያው ሁሉም ሰው አብሮ አይቀጥልም። በነገራችን ላይ ህብረት ልክ እንደ ሩጫ ሜዳ ላይ እንዳለ የአትሌቶች ነገር ነው ብላችሁ አስቡት። ሁሉም ሰው ይሮጣል፣ ግን የተወሰኑ አንደኛ፣ እዛ ሁለተኛ፣ ሶስተኛ ወደ ኋላ እንትን የሚሉ ብዙ ናቸው ሰዎች አሉ። እንደውም አንድ ጊዜ ፓስተር ሚኪ ሲናገር አንድ ነገር ደስ አለኝ። ሁሉም ሰው ይሳፈርና አለ በእንትን ውስጥ መሀል ላይ ወራጅ ያለ የሚል ሰው አለና እስካሁን ያለ ነው አለን ምናምን ብሎ አንድ ነገር ሲናገር ሰምቻለሁና እንደዛ ሆነ። ከዛ በኋላ ግን ራእዩን እኔ እግዚአብሔር በትክክል እንደሰጠን ማረጋገጥ ፈልግ ነበር ባይዘው። ምክንያቱም አንዳንድ ጊዜ ዝም ብሎ ዋጋ መክፈል እንዳይሆን ዝም ብሎ አለ አይደለ ጊዜ እንዳይባክን እድሜያችንም እንዳይባክን አስብ ስለነበረ እግዚአብሔር ምልክት እንዲሰጠን ዝም ብዬ አስብ ነበርና ጸልይ ነበርም። እውነት ለመናገር ወርሺፕ ዞን በተመሰረተ በወሩ ኮንሰርት አደረግን ያምልኮ ምሽት አደረግን። እግዚአብሔር ነገሩን ድብልቅልቅ አደረገው። በጣም ወርሺፕ ዞን የሚለው ነገር ፈነዳ ማለት ይቻላል አይደል? ምድሪቷ ላይ ሰዎች ከቲማችን ውስጥ እግዚአብሔር ረዳቸው፣ ተገለጡ ምናምን። ከዛ እግዚአብሔር ይፈልገናል ማለት ነው። ህብረቱን ይፈልገዋል ማለት ነው። በእኛ አንድ ነገር እንደሚሰራ እርግጠኛው። ምክንያቱም እስራኤላውያንን እግዚአብሔር ከግብጽ ሲያወጣቸው የኤርትራ ባህር ከፍለፊታቸው ነበር አይደል? ያኛውን ባህር ከፍለው ሲሻገሩ እግዚአብሔር ባህር መክፈል እንደሚችል ብቻ ማሳየት ፈልጎ አይመስልኝም። ከነዓን እንደሚያስገባቸው መልእክት ነበር እና ለኛ ያኛው ፕሮግራም ለኔ ልክ እንደ እስራኤላውያን ነው ይሆናል። አይ በቃ እግዚአብሔር የሆነ ዳር አለው የሆነ ቦታ ያደርሰናል ብዬ እንዳስብ አድርጎኛልና በዛ መሰረት ወርሺፕ ዞን ተመሰረተ። በብዙ ድል፣ በብዙ ደስታ፣ በብዙ መውደቅ መነሳት እስከዛሬ ድረስ አለ። አሁን ያለንበት ሁኔታ ከትናንትና ይሻላል። አንዳንድ ጊዜ ሰዎች ጠፍታችኋል ምናምን ምንድነው ምናምን ይሉኛል። በተለይ ውጭ ሀገር ያሉ ሰዎች በደንብ በዩቲዩብ ስለሚከታተሉ የጠፋን የሚመስላቸው ሰዎች አሉ። ባይዘው ግን ልንጠፋ አንችልም። እውነት ከሚጠፋውም ዘር ስላልሆነ ብዙ የተሻለ ነገር አለ። ለምሳሌ ስቱዲዮ አለ ነው፣ ይሄው ፖድካስት አለ፣ የባይብል ስተዲ አለ ነው፣ አልበም እየሰራን ነው። ስለዚህ አልበማችን ደግሞ በዚች ጥቂት ወራት ውስጥ እግዚአብሔር ለምድሪቷ በረከት አድርገው እና ከትናንትና የተሻለ ላይ ነው ያለ ነው እንጂ ሲጀምር ወደ ኋላ ልንሆን የምንችል ሰዎችም አይደለም። ዲኤንኤያችንም ቼክ ቢደረግ እንደዛ አይደለም። ግን አንዳንድ ሰው በዚህ አጋጣሚ ምን ይፈልጋል መስላችሁ? በየጊዜው አነጋጋሪ ላይክ እንደዛ እና አንዳንዴ ትንሽ መሬት መያዝ፣ ጸሎት ላይ መቆየት ስራዎች ላይ እንትን ማድረግ ልክ እንደ ኢንዶሚን የሆነች ነገር እንትን አድርገን በአንዴ ፓስታ ከምናደርገው ይልቅ ስሩ ፕሮሰስ ቀስ በቀስ የሆነ ነገር ጥሩ ነው እና እኛም ደግሞ እንደ ድሮ አይደለንም። ድሮ እንደዛ ነበር። አሁን ግን እድሜያችንም ኦልሬዲ ሄደ። ሳሚም ጸጉሩ ተቆረጠ። ወደዛ ደረጃ ነው እዛ ላይ ነው ያለነው። መሲ አይ ደስ ይላል በጣም። ያው አበባ ብቻ አይደለም፣ በጣም ብዙ ፍሬዎች አሉ የሚታዩ። የሆነ የሚያብብ ዝም ብሎ የሚያብብ ማለት ይሄ መልክ ያለው ብቻ ሳይሆን በጣም ፍሬ ያለውን ነገር ይዘን ወደ ምድር እየመጣን ነው። እግዚአብሔር ደግሞ በኃይል ይረዳናል። አሜን አሜን። እኛ የምናውቀው የሚታይ ነገርም ነው። ፍሬ ደግሞ መደበቅ አይችልም፣ ይወጣል እና ፍሬ ደግሞ ብዙ ስለሆነ ለብዙሃን እንደሚደርስ ተስፋ እናደርጋለን። ደግሞም ይሆናል። አዎ እና ደስ ይላል። ቴንክ ዩ መሲ። ሳሚ ወደ አንተ ልምጣና ወደ እኔ ስትመጪ እሺ፣ የወርሺፕ ዞን አላማ ምንድን ነው?
ወርሺፕ ዞን ያው በተወሰነ መልኩ ቢኤንጂ ለመናገር ሞክሯል። የህብረቱ ዋና ዓላማ በውስጣቸው የዝማሬ ጸጋ ያለ ዘማሪዎችን ውስጣቸው ያለውን ጸጋ ማነሳሳት፣ ውስጣቸው ያለውን ጸጋ እንዲያወጡ እንዲገልጡት ለማድረግ የሚያነሳሳ ውስጣቸው ያለውን ነገር የማነሳሳት ስራ የሚሰራ ህብረት ነው። በዋነኝነት ዓላማው ይሄ ነው። ያው ደንብና መተዳደሪያም አለን እና እዛም ላይ ያለ ራእዩ ወደ ካውንስሉ ስናስገባ ራእያችን ያው ብሪፍ አድርገን ማስገባት ስለነበረብን እዛ ላይ በግልጽ አስቀምጠን ነው ያስገባ ነውና በዛ መሰረት እየቀጠልን ነው ብዬ አስባለሁ። በጣም ደስ ይላል ሳሚዬ። ያው ዛሬ አብዛኞቹ ሊደሮች ናቸውና ከሊደሮች መካከል ቃልዬም ተገኝታለች። ሁሉም ሊደርስ የራሱ ኃላፊነት አለውና ወርሺፕ ዞን ስታስብ ምን ታቅጃለሽ? ወደፊት ምን ታያለሽ? ምን ተስፋ አለሽ? እንደ ሊደር እንደ ሜምበርም ናት። በነገራችን ላይ ቃልዬ እግዚአብሔር ይመስገን ስለ ወርሺፕ ዞን ራእይን የሚሰጥ የሚያስቀጥል አቅምም ጉልበትም የሚሆን እግዚአብሔር ነው። ሰው በራሱ ምንም ማድረግ አይችልም። ቢኒም ራእዩን ተቀበለ፣ ሳሚም ወደ ታች ለማስፈጸም ብዙ እንደተጋ ያው እናውቃለን። ግን ራእይን የሚያስኬድ የሚያራምድ እግዚአብሔር ነው። ክብሩ ለእግዚአብሔር ይሁን። ወርሺፕ ዞንን ሳስብ አለ በቃ አንድ እግዚአብሔር ሊሰራ የወደደው ነገር እንዳለ አስባለሁ። በጣም አልጋ ባልጋ ሆኖ በጣም በምቾት ሁሌ ኬክ እየበላን አይደለም። ግጭቶች አሉ በመሃል፣ የፍቅር ጊዜ አለን፣ የምክክር ጊዜ አለን። ግን እንደ ፋሚሊ ነው። ቢኮዝ እኔ ባለትዳርና የሁለት ልጆች እናት ነኝ። ቤት ውስጥ ሁል ቀን እንትን አይደለም። ልጆቼ እርስ በርስ ይጣላሉ። የሚጣሉት በራሳቸው ጉዳይ ነው። ገባሽ? በሚጠቅማቸው ጉዳይ ሊሆን ይችላል፣ በጋራ ጉዳያቸው ነው። ስሙዝሊ የሚሄድ ነገር ብዙ ጊዜ መጨረሻው ደስ አይልም። ሲጋጭ ምን ሲል ግን እያማረ እየተስተካከለ ቅርጽ እየያዘ ይሄዳልና አሁን የኛን ሳስበው በጣም ከከባድ ነገር እግዚአብሔር አነሳንና አሳየንና ማንጠብቀውን ነገር ነው እግዚአብሔር እየሰጠን ያለው። አልበም እንስራ ብለን መዝሙሮችን ሰሌክት ስናደርግ ማጥናት እስካንችል ድረስ በጣም መዝሙር እንደዛ አይጠናም። መዝሙር ስናጠና ኳየር ላይ እኛ በጣም በቃ ሲሪየስ ይዘን ነው። እኛ ጋር በጣም ሰው በልሳን እየተናገረ እየጮኸ እያመለክን ነው። ይሄ እግዚአብሔር መንፈስ አብሮች ሲኖር ነው። መንፈስ ቅዱስ ጨዋ ነው። ዝም ብሎ ኤኒ ቦታ ላይ እንትን አይልም አይደል? ሲያከብረን ነው የሚመጣው። እሱን አስባለሁ። እና ብዙዎቹ ደግሞ በእንደዚህ አይነት መንፈስ ውስጥ ያሉ ልጆች ናቸው መሀላችን። ስቱዲዮ ሰጠን። እግዚአብሔር ካልሰጠ፣ እግዚአብሔር አቅም ጉልበትን ፋይናንሳን ካላስተካከለ ማንም ይሄን ማድረግ አይችልምና እግዚአብሔር እድል ሰጠን፣ ስቱዲዮ ሰጠን። የራሳችንን መዝሙሮች በሙሉ በራሳችን ሙዚቀኞች ነው የምናሰራው። ይሄ እድል ነው። እግዚአብሔር እድል ካልሰጠ ይሄንንም አስቸጋሪ ነው። ሰው አልበም እኛ ቲም ያሉ ልጆች መዝሙር እንስራ ብለው የትም አይንከራተቱም። አዎ አሪፍ የሆኑ ልጆች፣ ሃምብል የሆኑ ልጆችን እግዚአብሔር ሰጠንና ወደ ጥያቄ ስመለስ አሁን ካለው ነገር አንፃር ሳይ ወደፊት እንትና ላይ መጽሐፍ ቅዱስ ላይ ዳዊት ሳኦል ላይ አጋንንት እያለ ዳዊት ይጠራና በገናኔ ይደረደራል። ሌላ በገና የሚደረደር እኮ ሊኖር ይችላል። እውነት ነው አይደለ? ግን የሳኦል በገና ነበር ያንን ስፕሪት ሳኦልን ከዛ ስፕሪት ነፃ ሊያወጣው የሚችለው። ስለዚህ እግዚአብሔር የሆነ ሳኦል ንጉስ ነው በሰዓቷ፣ የነገስታትንም ሌላውንም ሊፈታ የሚችል ታላቅ ነገርን ከኛ ያወጣል ብዬ አስባለሁ። ልክ እንደዛ ቅርብ ጊዜ አንድ የሆነ ትሬኒንግ ላይ ነበርንና ጋሽ ደቤ እያሰለጠኑ ያው እኔ ሙሉ ወንጌል አባል ስለሆንኩኝ ብዙ ጊዜ እሳቸው የማግኘት ቻንስ አለንና እሳቸው ትሬኒንግ እየሰጡን በጣም በቅናት ነበረ ስንሰማቸው የነበረውና ያንን እመኝ ነበር፣ ስለ ራሴ ሳይሆን ስለ ቲም። ብዙዎች ነፃ የሚወጡበትን ዝማሬ፣ ብዙዎች ነፃ ሲያገለግሉ ለብዙዎች ረፍት የሚሆኑ ልጆችን ከመካከላችን እግዚአብሔር እንደሚያወጣ ምልክቶችን አያለው። ሶሻል ሚዲያ ላይ ስለ ጮሃ አይደለም የሆነ ነገርን እንትና ፊት ፈርዖን ፊት እነዛም ጠንቋዮች በትርን ጥለዋል። ሙሴም በትሩን ጥሏል። በትራቸው ግን ተዋጠች በሙሴ በትራ። ማንም ሰው ሊዘምር ይችላል። ለወርሺፕ ዞን የወደፊት ሳስብ የሚሰማኝ የሆነ
ዓለማዊነትን የሚውጥ ከብልጭልጭ የራቁ ልጆች በእግዚአብሔር ፊት ሞገስ ያለው እግዚአብሔር ሲያየን ደስ የሚሰኝበት ይመስለኛል። ቢኒየም ራእዩን እንደዚህ አድርጎ ነው ለኛ የሚያስረዳል። አጓጉል ነገር ስናደርግም ነው የሚለው ከዚህ አንግል አይደል? ራእያችን ይሄ ስለሆነ ወርሺፕ ዞንን ወደፊት ሳስብ እግዚአብሔር ደስ የሚሰኝበት ቤተክርስቲያን ፎይ የምትልበት አባቶቻችን በፊት ያገለግሉ የነበሩ አገልጋዮች እኛን ሲያዩ እግዚአብሔር ሰው አለው እንዲሉ እንደዛ ነው ጸሎታችንም ትጋታችንም ደግሞ እግዚአብሔር ይረዳናል። አሜን። እሱን እንደማይ ተስፋ አደርጋለሁ። ይህ ነው የኔ ወደፊት እይታዬ። እሰይ በጣም ነው ደስ የሚለው። ቃልዬ ተባረኪ፣ እንኳን መጣሽ ዛሬ። እውነት ደስ ብሎኛል ስለተገኘሽ። ያው አልበሙን ሀሳብ ትንሽ ስለለካካ ነው በደንብ ቢኒ ብታወራና ለህዝቡ ግልጽ ቢሆን መቼ እንደሚሆን እና ደግሞ ውስጡ ላይ እኛም ስላለንበት እናውቀዋለን እና ያለበትን ነገር ያው በጉጉት እንዲጠብቁን ትንሽ ብታጓጓቸው ጥሩ ነው። አልበማችን እውነት ለመናገር እኔ ራሴ ለመስማት ከምጓጓቸው ምንም ጥያቄ የለውም። ያው እኛ የራሳችን ስኬጁል የለም፣ ሁልጊዜ ስኬጁል የሚሰጠን እግዚአብሔር ነው። አልበማችንንም ስናስብ ተነጋግረን መቼ ሲዲ እንስራ ወይ ሲዲ መስራት አለብን ወይ እንዴት አድርገን እንስራ ብለን አይደለም ራሱ እግዚአብሔር ራእዩን ያመጣዋል። ከዛ የሚያስፈልገንን አቅርቦት ሁሉ ራሱ እያደረገ እስካሁን አለን። በጣም አሪፍ አልበም የተሰራው የማንም ሰው ክሬዲት የለበትም። ማለት እኔ ነኝ የምለው ሳሚ ነው የሚባለው እንትና ነው የሚባለው ምንም አይነት ነገር የለም። ምክንያቱም የጋራ አልበማችን ነው። የአንዳንድ ልጆችን ታለንት ያየሁበት አንዳንዶች አርቲስት ናቸው ብለን ስናስብ ከባድ ዘማሪ ሆኖ ያገኘንበት አይደለ? እና የስነ ጽሁፍ ችሎታቸውን የዜማ አሰራራቸውን ሁሉ እስከ ገረም ድረስ ያየሁበት አልበም ነው። እንደ እግዚአብሔር ፈቃድ በዚህ 2 ወር ውስጥ ይወጣል ብዬ ተስፋ አደርጋለሁ፣ እንደ እግዚአብሔር ፈቃድ። ከዛ ግን ያው በዚህ አጋጣሚ ጥሪ አቀርባለሁ። ሰፖርት የሚያደርጉ ድርጅቶች ካሉ፣ ፓስተሮች ካሉ፣ ቤተክርስቲያኖች ካሉ እንዲተባበሩን አብረውን ቀኝ እጃቸውን እንዲሰጡን ጥሪ አቀርባለሁ። በዚህም በዛም ግን አልበማችን በዚህ 2 ወር ውስጥ እንደ እግዚአብሔር ፈቃድ ይወጣል ብዬ አስባለሁ። ስለ ሁሉም እግዚአብሔር ይመስገን። አሜን። ራእይን ብቻ ተቀበለን አይደለም የተቀመጥነው፣ የተቀበልነውን ራእይ ደግሞ እያስኬርን ነው ያለውና በሚያምር ሁኔታ በሚታይ ባይወዱትም ያዩታል። ማለቴ የአልበሙ ጉዳይ አይደለም፣ ሰዎች ላይፈልጉ ይችላሉ የኛን ነገር፣ ግን ደግሞ የተገለጠ ነው። አለማየት አይችሉም፣ የሚታይ ነገር ነውና እግዚአብሔር በተለያዩ አመታት አስተውላችሁ ከሆነ አላቅም በየአመቱ አዳዲስ ስራዎችን ይዘን እንቀርብ እና ይሄ ደግሞ ከእግዚአብሔር የሆነ ነው። እጅግ በጣም ደስ ይላል። ቢኒም ስለ አልበሙ አንስቷል። ያው ቀረ የምትለው ሀሳብ ካለና አሁን ወርሺፕ ዞን ላይ በምን አይነት ሁኔታ እየተንቀሳቀስን እንደሆነ ብታወራን ደስ ይለናል። ሳሚዬ። ቀረ የምለው ሀሳብ የለም። ራእይ ቀላል አይደለም። ስለ ወርሺፕ ዞን ስናስብ እግዚአብሔር የሰጠሽ ነገር ትግል ይፈልጋል። ብዙ ነገሮችን ትጥያለሽ። የእግዚአብሔር ነገር ለመያዝ የራስሽን ነገር ወይም ይዘሽው የነበረው ነገር ካለ ትጥያለሽ። እግዚአብሔር የሚያስይዝሽ ነገር ለመያዝ በዚህ ራእይ ውስጥ ብዙ ሰዎች ወደ ህብረቱ ይመጣሉ። በምንም አይነት መልኩ ልታገኛቸው ማትቻቸውን ሰዎች ህብረቱ ያገናኝሻል። በዛ አጋጣሚ በጣም በአንዳንዶቹ ትባረኪያለሽ፣ በአንዳንዶቹ ደግሞ በጣም ጨጓራሽ ይላታል። በጣም ስጋ ወተት ያስፈልግሻል እና ብዙ ነገር ነው በጣም እና ብዙ ዋጋ የሚያስከፍል ነገር አለ ህብረት ላይ። ያንን ሁሉ ተቋቁመሽ ወደፊት ማሰብ ራሱ ትልቅ ነገር ነው። አልበሙ ማለት ወደፊት የማሰብን እይታ ያሳያል። በቃ ወደፊት እያሰብን እንደሆነ ያሳያልና ከምንም በላይ ላመሰግን የምፈልገው እግዚአብሔር ነው በዚህ አልበማችን ላይ። ምክንያቱም ራእዩን መስጠት ብቻ ሳይሆን ራእዩን ሰጥቶን በተለያየ ደግሞ መልኩ ጸጋውንም እየሰጠን እየደገፈን እያበረታን ከእግዚአብሔር ዘንድ እንደሆነ አልበማችን
በጣም ኮንፈርሜሽኑ የሚገራርሙ ዝማሬዎች እየመጡ ቲሙ ላይ እንደዚህ ዝማሬ መጻፍ ትችላለች እንዴ እንደዚህ ዝማሬ መጻፍ ይችላል እንዴ ብለን እስክንገረምባቸው ድረስ ማለት ነው። እና ትላንት ላይ መተው ለማውራት ሀሳባቸውን በነፃነት ለማውራት ኮንፊደንስ የሌላቸው ሰዎች የሚገርም ዝማሬ ይዘው ሲመጡ ስትመለከች በቃ እግዚአብሔር እየሰራ ነው፣ ጸጋው እየተንቀሳቀሰ ነው የሚለውን ነገር ኮንፈርም ያደርግልን ነበርና በዛም ጸጋ ነው እየቀጠልን ያለ ነው። አሁን ላይ እግዚአብሔር ረድቶን አብዛኞች ዝማሬዎች ኦልሬዲ ፋይናላይዝ መደረግ ነው የቀራቸው እና እግዚአብሔር ረድቶናል ከምንም በላይ ማለት ነውና በዚህ አልበም ላይ አሻራውን የሚያሳርፍ ሰው እድለኛ ሰው ነው ብዬ ነው ማስበው። እዚች ጋር ይሄንን ጥያቄ ስናቀርብ ወይም መተባበር የምትፈልጉ ብለን ይህንን እድል ስንሰጥ እግዚአብሔር እድል እንደሰጣቸው ቢያስቡ ደስ ይለኛል። ማለት ሰፖርት እንኳን ማድረግ የሚፈልጉ ሰዎች ካሉ ጄኔሬሽን ላይ መዝራት የሚፈልጉ ጄኔሬሽኑ ውስጡ ያለው ጸጋ እንዲያድግ የሚፈልጉ አይነት ሰዎች ሆነው በዚህ ራዕይ ላይ አሻራቸውን ቢያሳርፉ ደስ ይለኛል እና እግዚአብሔር እየረዳን ነው የሚለውን ነገር በደንብ ትኩረት ላደርግበት እወዳለሁ። ሌላው ማለት የምፈልገው ነገር ምንድነው ቢኒን እግዚአብሔር አብዝቶ ይባርከው እና እኛ ኩዮቹ አይደለንም ማለት በአገልግሎት ከኛ የቀደመ ነው። ብዙ የምንማርበት ሰው ነው ከሱ ከህይወቱ ከአገልግሎቱ ብዙ አስተማሪ የሆነ ሰው ነውና ይህንም ያህል ሰው እግዚአብሔር ስለሰጠን የያዛችሁ ይምራችሁ ብሎ እግዚአብሔር ስለሰጠን በጣም እድለኞች ነን በጣም እና አንዳንዴ ክሬዲት መስጠት በጣም ኢምፖርታንት ነው። መጽሐፍ ቅዱስ ሲናገር በአገልግሎት የቀደሟችሁ እጥፍ ክብር ገባችኋል። በቃ ሪስፔክሽን በጣም ኢምፖርታንት ነገር ነውና አንዳንዶች ህብረታችን ላይ እየመጡ ሲላተሙ የነበሩ ሰዎች በጣም ሲጎላቸው የነበረው ነገር ሪስፔክሽን እና ቴንኪዩ ማለት የማይወዱ ሰዎች ሲያጠፉ ሶሪ ማለት የማይወዱ ሰዎች በህይወታቸው ከራሳቸው ጋር ይጣላሉ። ባለትዳር ከሆነ ባል ከሆነ ከሚስቱ ጋር ይጣላል፣ ሚስት ከሆነች ከባሏ ጋር ትላተማለች እና ቴንኪዩ እና ሶሪ በጣም ኢምፖርታንት ነገር እና በጣም ቴንኪዩ ማለት እፈልጋለሁ። እኔ በግል እንደ ወርሺፕ ዞንም በጣም ቴንኪዩ ማለት እፈልጋለሁ። ቢኒ እግዚአብሔር በውስጡ ያለውን ጸጋ ከኛ ጋር እንዲሰራ ልቡን አዘጋጅቶ ስለሚንቀሳቀስ ጊዜውን ያለውን ገንዘቡን መኪና ያለው መኪናውን በቃ ነዳጁ አሁን ኤሌክትሪክ አለ ጊታር ሁሉ ነገሩን ለህብረት የሰጠ ሰው ነው። ባይዘው ያው የቤተሰብ ጨዋታ ነው የቤተሰብ ወሬ አይደል ግጭግጭ ብናወራ ጥሩ ነውና ሁሉ ነገሩን የሰጠ ሰው ነው። በጣም ነው ቴንኪዩ ማለት የምፈልገው። ከሱ ጋር አያይዤ ደግሞ ባለቤቱ ልቾ በጣም የተወደደች እህታችን ነች፣ ለኛ በጣም የተባረከች ነች። ቀኝ እጇን የሰጠችን በሚያስፈልገን ነገር በገንዘብም ቢሆን ከኛ ጋር ትጸልያለች፣ ትተጋለች። እሱም ደግሞ አንዳንዴ በህብረት አድካሚ ነው። ሲደክሙ ከጎን ሆና በርታ እንዴ እግዚአብሔር የሰጠ ነገር ነው የምትል እንዲቀጥል ወደፊት እንዲል የምታበረታታው ነችና እሷንም ጌታ ብስቶ ይባርካት ማለት እፈልጋለሁ። ምን የቀረ ነገር አለ? አይ በጣም ብዙ ብልሃል ሳሚዬ እና ብዙ ጊዜ ብዙ ፍሬ ያፈራ ዛፍ የሆነ ቀጥ ማለት አይችልም። ጎንበስልና እኔ ቢኒ ሳይ ብዙ ጊዜ በቃ ይሄ ብዙ ማለት ብዙ ፍሬ አለ እና ትህትናው እኔ ትንሽ የመግለጽ አቅም እያነሰኝ ነው መሰለኝ እና በጣም ትሁት ነው። በጣም የምገረመው ብዙ ጊዜ ኮንሰርት ምናምን አዘጋጅተን እናውቃለንና ሁላችሁም ትዝ ይላችኋልና ከፊት አይወጣም ማለት ቅድሚያ የሆነ ሌላ ሰው ነው የሚዘምረውና እንዳዘጋጅ ቀድሜ እኔ ልዘምር አይለንም ማለት ሌሎቹን ለማውጣት የምር የእውነት በቃ ይሄን አይተናልና ይሄው ምስክር ነን። ቢኒ በጣም ይሄ በቃ ለማለት ያህል ሳይሆን ይሄን አይተንብሃል ተምረናል እኛ እንደው አመሰግናለሁ ያናቆት ከለኝ
እድሉን ካገኘን አልቀረ እና ብዙ ጊዜ ተጠይቄ ራሱ አውቃለሁና ቢኒ ከፊት አይደለም አይደል መጨረሻ ላይ ምናምን በቃ እድሉን ለሰጠኝ ሰው ብዙ ነው ማውራው ምክንያቱም ይሄ የአደባባይ ነገር ነው ብዙ ኮንሰርቶችን አዘጋጅተናልና ቼክ ብታረጓቸው መጨረሻ ላይ ዘምሩላ ይችላል ጀምሮላ አቋርጦ ሰጥቶ ነው የሚወርደውና እግዚአብሔር ለዛም ይመስለኛል ከጫፍ እስከ ጫፍ ቢኒ ያላገለገለበት የለምና ይሄ ስል በፍጹም ቅንነትም ነው ምስክርም ያው ምስክሮችም ስለሆነን ነውና ቴንኪዩ ቢኒ ፍሬ አይደለም በጣም ታይቷል you are blessed እንግዲህ ማለት አለመቻላችንን ፐርፌክት አለመሆናችን አሁን አንዳንዱ እንትን ይለዋል እኔ ቲም ውስጥ አውት ኦፍ ፒች ሆነን በሰላም እየዘመርን ፊት እንኳን እንትን አይልም አይቀየርም እኛንን ምን ስቀዋ እኛ እንደውም እንትን እንላለንና የሰዎችን መውጣት ወደፊት እንድንመጣ የማድረግ ማንንም ሰው እኛ ቲም አሁን መዝሙር ሰርቶ ቅድሚያ ቼክ አድርግልኝ ነው የሚለው because እንትንህ ከልብ ነውና አያደርግም ማንንም ይሄን አያደርግም ማንንም ሰው አያደርግም እኔ ካየኋቸው ማንንም ሰው ይሄንን አያደርግም ቅድሚያ የምትሰጠው ነገር የምታበረታታው ነገር የምታነሳው ነገር ጌታ ኢየሱስ ይባርክ ስለሁሉ ማለት ነው ይሄንን እግዚአብሔር እድል ካልሰጠ ሰው ልቡ ካልተከፈተ ይሄን ሁሉ የማይችል ሰው ይሄን ሁሉ ፐርፌክት ያልሆነ ሰው ሰብስቦ ፐርፌክት ለማድረግ መጣር ያደክማል ጸባያችን በጣም ያደክማል ያው ሊደር ስለሆንኩኝ ሁሉንም በብዛት አውቃለሁና ጸባይ ያደክማል ቢኒ በሰዓት ተገኝተ ምናምንና አንዳንዴ ምሳሌ ሳትሆን ስትቀር ቲሙ እንዳለ ይበላሻል ረጅምም ልንሄድም የቻለው እስቲ ከፊት የሚሄደው ሰው የተስተካከለ የሚመታንም ድንጋይ ቀድሞ ተመቶ ስለሆነ የሚያልፈው ብዙ አሳልፈናልና ሚዲያ ላይ የማይወሩ በጣም ብዙ ስትራግሎችን አሳልፈናል ግን በዚህ ሁሉ ምንም እንዳልተፈጠረ ነበር የምትሆነው እኛን እንደቀረ እንዳይለን ነበር የምትሆነው እኔ በጣም ትግስል ሁሉ ቢኒ አረጋጋል ቢኒ ባይዘው በጣም በሚናደደው ነገር አይናደደው እና ደግሞ ትረሳለህ በጣም ይቅርታ ልባል አሁን ይሄ እኔ አልችልም ማለት እኔ ያልኩ እንትን ስል እኔ ፐርፌክት አይደለሁም እግዚአብሔር እንዲረዳኝ በቃ እንትን ብዬ ምናምን ነው አንተ በሰላም ረስተኸዋል እና ጌታ ኢየሱስ ያብዛል አሜን ቴንክ ዩ ቢኒ ስለሁሉም በጣም እናመሰግናለን እንደምንወድህ እንግዲህ ወቅ ቢኒ በጣም ነው የምንወድህ ተረድቻችሁ 50 በጣም ነው የምናመሰግነው በዚህ አያይዘን ያው የፋሲካ በዓልም አይደል ኢየሱስ ክርስቶስ የትንሳኤ እና ብዙ ምስክርነት የሰማሁት እና በግሌም በቃ እኔም በጣም የተባረኩበት እንደ ሀገርም በጣም የተባረክንበት አንድ መዝሙር አለና የፋሲካን በደንብ ይገልጻል ከሩቅ እነሱን መዝሙር እስኪ ስለሱ መዝሙር አንዳንድ ነገሮች ንገርና እሱን ደግሞ ብትዘምርልን ደስ ይለኛል እናም ልክ አይደል ዋው አይጥልም አይተውም ሁልጊዜ ይራራል ከወዳጅም በላይ ወዳጅ ነው መች ይቀያየራል አባት ነው ከልቡ በስስት ያየኛል የፍቅር መለኪያዬ ኢየሱሴ በርግጥ ይወደኛል ይወደኛል ኢየሱሴ ይወደኛል
ከሩቅ ሲያየው መስቀሉን ሐሳብ አልቀየረም ቢበዛ ስቃዩ ታገሰ እስከ ሞት ወረደ መቃብር አቤት አቤት ለእኔ ያለው ፍቅር ይወደኛል 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 ኢየሱሴ ይወደኛል 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 አይጥልም አይተውም ሁልጊዜ ይራራል ከወዳጅም በላይ ወዳጅ ነው መች ይቀያየራል መች ይቀያየራል አባት ነው ከልቡ በስስት ያየኛል የፍቅር መለኪያዬ ኢየሱሴ በርግጥ ይወደኛል በርግጥ ይወደኛል ስዝል አቅሜ ሲከዳኝ ተስፋ አይቆርጥብኝም ይመጣል ሊረዳኝ አንስቶ ያቆመኛል በእግሬ አቤት አቤት ኢየሱስዬ ክብሬ ይወደኛል 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 አባቴ ነው ይወደኛል ሞቶልኛል ይወደኛል እስከ መስቀል ኢየሱሴ አፍቅሮኛል ተባረክ በጣም 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 የምንወደው መዝሙር ነው ብዙዎቻችን የተባረክንበት ነው ያው በመዝሙሮችም አይባረክ የለም ካለ ራሱ ክፉ ነው አላህ ነው ታላስ መሲ ካለሰፈር ቢኒ በጣም እጠይቃለሁ እድሉን ልስጥሽ የግጥም አጻጻፍ ቢኒ በጣም የሚወደደው ታውቃለህ እውነት አራው እዚህ መስከራራ ማስደንቅ ህይወት ያለበት እኔ በግሌ የመጀመሪያም አልበሜንም በደንብ ሰምቻለሁ የሁለተኛው ተበቀኛለህ በቃ እኔ እንደው ብዙ ጊዜ ተበቀኛለህ የኔ መዝሙር ነው መስራት መሲ የርኩበት ቸርች ሁሉ እንደማገለግል ታውቃለህ በጣም መባረክበት ነው እንዴት ማለት እንዴት መሰለህ ግጥሙን እንዴት ነው ኤክስፕሬስ ያደረገው ግጥም ዜማ እንዴት ነው በስነግረን እኛም ወደ አንተ መምጣት ባንችል ትንሽ ብንጠጋ ግጥም እና ዜማ መስራት ያስለምደኝ ሰው የለም ስነ ጽሁፍ ትምህርት ቤት ግን አንዳንድ ጊዜ ያው ጸጋ በራሱ ሰጪው እግዚአብሔር ስለሆነ በጣም ሙሉ ነኝ ባልልም ግን ራሱ ሰጪው አፕሪሼት ማድረግ ስለምፈልግ ነውና ያው እግዚአብሔር ነው ያስተማረኝ ብዬ ማስበው ግን ትኩረት አድርጋለሁ ለምሳሌ ሁሉም ዘማሪ እንደዛ ይመስለኛል በእርግጥ አንዳንድ ሰው ግን አንዳንድ ሰዎች በቃ ጌታ መዝሙር ሰጥቶኛል ብለው ካስከበ ምን ዋጋ አለው ሁሉም ከንቱ ነው ኢየሱስ ጌታ ነው አይነት ነገር
ማለት ትንሽ ቸልተኝነት አንዳንድ ሰዎች ላይ ሊታይ ይችላል ብዬ አስባለሁ። እና ግን እኔ ለመዝሙሬ እንትን አደርጋለሁ፣ ትኩረት እሰጣለሁ። ለምናምን የመጣልኝን ሀሳብ ሁሉ አላደርግም። አንዳንድ ጊዜ ህይወትንም ደግሞ ተኮር ማድረግ ወይም ለምሳሌ ትናንትና አይን ዞር ብዬ ሳየው ምናምን የምትለዋን መዝሙር እንዴት ጻፍካችሁላችሁ ብትጠይቁኝ አንድ ጊዜ ሰፈር ድሮ 7ኛ እያለሁ በቃ የትም ተናግሬው የማላውቀው ነገር ነው የትም እና አንድ በጣም ቤተሰባችንን የሚያስለቅስ ጉዳይ ነበር። እኛ ሰፈር ፋሚሊ ሁሉ በቃ ይረብሽ ነበር። በእኔ ምክንያት የሆነ ነገር ያመኝ ነበር እና ፈልጌው አይደል አጋጣሚ ወልቄ ምናምን ነው ትንሽ ስብስብ ስለነበረ እንትኑ የታመምኩት ነገር ያው ፋሚሊ ምናምን ይገባቸዋል እና ትንሽ የነሱን ነገር እንዳላነሳሳው ዝም ብዬ እንደው በደፈናው ነው የምነግራቸው። ከዛ በኋላ ያው ከታከምኩኝ በኋላ ቶሎ አልዳንኩም ነበር ነው የምናገር እኔ ሰውነቴ ላይ ፊዚካሊ እንትኔ ላይ የሚያስታውቅ ነገር ነበርና የሰፈር ሰዎች ሁሉ በተለይ የኔ ኩያዎች የሆኑ ሰዎች ሁሉ አብሬያቸው መጫወት እስከማልችል ድረስ ያሳቁኝ ነበር። አብሬያቸው መጫወት እስከማልችል ድረስ ማለት እና ግቢያችን ላይ ምናምን ይጽፋሉ ያቺን ነገር ያደርጉና እናቴ በጣም ታሪክ ሰጠች እና እኔም በጣም እንትን ያደርገኛል ላይክ በጣም ባዘር ያደርገኛል። ለምሳሌ አንድ ሰው በማንነቱ በሆነ ነገር ፈልገው ባለመጣው ነገር ያው በነገራችን ላይ ይሄ ኢትዮጵያ ውስጥ ባህል ነው። በጣም አስቀያሚ ግን ሰው ልክ ነኝ ብሎ የሚያስብበት እንትን እንደባህል ነው። እኔ አሁን ሰሞኑን አንዲት ልጅ ቲክቶክ ላይ ነበርና አፍንጫው አካባቢ ትንሽ ችግር አለበት። ልጅቷ ኮንፊደንስ ተሰምቷት ራሷን ተቀብላ ምና ኦልሬዲ ቪዲዮ ሰርታለች። እኔ እንደዚህ አይነት ነገር ወደ ኮሜንት ነው የሚለው ይሄ ማህበረሰብ ምንድነው የሚለው ጌታ በሚያውቀው እግዚአብሔርን አይፈራም። በኢትዮጵያ አቤት የኮሜንቱ ብዛት ብዙ አቤት አፍንጫዋ ጋር ችግር አና እኔ ሰው አይደል እንደው አንዱን ኮሜንት ብቻ ልንገራችሁ። እንደው አንቺን ጉንፋን ይዞሽ ማየት ነው ፈልገሽ ልጅቷን እንግዲህ ይሄን ኮሜንት ስታነበው ምን ሊያደርጋት ይችላል? ይወጣና ቢሉ እንደዛ አይነት ነገር እኔ ህይወት ውስጥ አልፏል። የራሱ ይስቃል ነገር አይደለም እና እኔ በሰዓቱ በጣም ልጅነቴን በአግባቡ ተለይ 7ኛና እኛ ሰፈር እንዳልጫወትበት ጓደኞቼ ጋር እንዳላ አርጎኛል። ከዛ ሆነ አመታት በኋላ አንዳንድ ስም ነበረኝ ብያቸው በዛ ምክንያት ስም አውጥተውልኝ በጣም አቢዝ ያደርጉ እኔ ብቻ አይደለም እህቶቼ በጣም ይሰማል። ወንድ ነኝ ብቻ ነኝ ቤት ውስጥ እና ወንድ ቢኖር ይኖራል። እናቴ ትካጭ አያቴ በጣም ትጣዳለች። አያቴ ትያያዛለች እኔ እና ሲዝን ያልፋል። በነገራችን በጣም ጊዜ ይቀየራል። እግዚአብሔር በጣም ላይ በኔ ህይወት በተለይ ብዙ ትናንትና ሲያጣጥሉን ጸጋችንን በአገልግሎታችን በር ሲዘጉ የነበሩ ሰዎች ሁሉ አልፈናቸው ሄደናል። እግዚአብሔር መሐሪ ስለሆነ ማለት ነው። እና አንድ ቀን ከረጅም ዓመት በኋላ ከዛም ሰፈር ወጣው ከፋሚሊ ጋር ማለት ነው። ረጅም ዓመታት ተቆጥረዋል። ከዛ አሁን እንግዲህ የዛሬ 6 ዓመት ወይ 7 ዓመት ነው ይሄን መዝሙር የተቀበልኩት እና ያ በጣም የልጅነት ታሪክ ነው እና የለም አሁን እና ኢቭን ድሮ እንኳን አሁን እንደዛ ሙድ የሚይዙ ሰው ልጆች ምናምን በሆነ አጋጣሚ ወይ መንገድ ላይ በሆነ አጋጣሚ ካገኟቸው ራስ አያውቁትም። ያንን ቢኒያምን አያውቁትም ነው ገብቷቸዋል። አያውቁትም። ኢቭን ያመመኝ ነገር በነገራችን ላይ ቁመቴ ላይ ሳይድ ኢፌክት አለ። አድግም ተብሎ ነው በየስ ቁመቴ ላይ ነው። አሁን ሜትር ከ93
እና ወደ ታች ነው ማያቸው። አንዳንዶቹ ጋር ወክ እያደረግን በስልክ ነው የምናወራው እና እግዚአብሔር ታሪክን ቀይር ያደርግልኝ። ከዛ በኋላ ትናንትና ግን እንደዚያ ያሰቃየኝ ነገር አይገርም። እኔ ራሴ ስቶሪውን አሁን እንግዲህ ከሳሚ ጋር ስንት ዓመታችን አውርቼው አላውቅም። ምናልባት አሁን ሊያን ብትጠይቋት አታውቀውም። አሁን ዛሬ እንደው ስለ መዝሙር አጻጻፍ በምን ስለምታሽ ትዝ ብሎኝ ትናንትና ትዝ አለኝ ነገሩ። ዞር ብዬ ሳየው የኔን መነሻዬን የዋሉት ከዛ መልካምነት ነው አይደል? በቃ ላይፍ ከዛ መቼ አስቦት ያውቃል ዳዊት ስናም በህይወቱ ምናምን ጌታ በሚያውቀው ስለ ሰባተኛ እያሰብኩ ነው ስለ ዳዊት የጻፈው እና ያው ህይወቴንም አንዳንድ ያሳለፍንበትንም እግዚአብሔር ሲበቃን በእግዚአብሔር ስንረካ ትበቃኛለህ ብቻውን እያልኩኝ መንፈሱን ሲናፍቀኝ ናና አለስሰኝ እያልኩ ማመስገን ስፈልግ ይኸው ምስጋና እያልኩኝ ሰራቸው እና ከራሱ ከጌታ የተቀዱ መዝሙሮች ናቸው። በጣም ደስ ይላል። በጣም እና እንደምንወድ ደጋግመን ነው የምንነግርህ ሳይታክተን ወራት በሌለው ነው የእውነት እና በጣም በብዙ ተባርክ ያለው ነው በግሌ ሁሉም እንደዛ እንደሚሆን ተስፋ አደርጋለሁ። ተባረክልኝ። በዚህ አጋጣሚ እኔም በጣም እንወዳለን ስላላችሁ ተፈቃሪ ብቻ ሆኜ ፕሮግራሙ እንዳያልቅ እኔ መናገር የምፈልገው ነገር አለ። እውነት ለመናገር እኔ ባይ ኔቸር ከሰው ጋር ቶሎ የምላመድ ሰው ነኝ። ተፈጥሮ እንደዛ ነው። ለምሳሌ አሁን ቦል በአገልግሎት አጋጣሚ በሆነ መንገድ ውጭ ሀገር ሄዳለሁ። ለአንድ ሳምንት እኮ ነው የሆነ ሀገር ልሄድ ይችላል። ከነዛ ሰዎች ጋር በጣም ተዋርጄ መለያየት እስኪከብደኝ ድረስ ልክ እንደ አብሮ እንደኖረ አብሮ እንዳደገ ሰው ሆኜ ነው እንትን የማደርገው እና ከአብዛኛው ካገለገልኩባቸው ሀገሮች ካገለገልኩባቸው ቤተክርስቲያኖች ከግለሰቦች ጋር በጣም በተለይ አሪፍ ሰዎች ቅኖች ከሆኑ ቤተሰብ ነው እና ይሄ ወርሺፕ ዞን ለኔ ሁለቱን ስነግራችሁ በጣም የምትናፍቁኝ በጣም መሳሳላችሁ በቁጣዬ ውስጥ ያለ ፍቅር የሆነ ካለ ያው መንፈስ ቅዱስ መስከረ ከመሲጋው አንዳንዴ እንጋጫለን እና በጣም ተናድጄ እያወራኋት በመሀል መስዬ እላለሁ መሰረት ልላልች ባንጃው ተናድጄ ኖክም አለ ሳሚ ምስክራል እቺ መሲ ግን ቃል ግን ልክ ነች ነው ማለት ቃል ኪዳን እንኳን በምንም እና እኔም እንትኔ እውነት ለመናገር የእውነት ነው የምወዳችሁ ከእናንተ ጋር አብሬ እግዚአብሔርን ስራ ለመስራት መጥመዴን በጣም ጌታን ለማመስገንበት አሪፍ ልጆች ናችሁ፣ ጨዋዎች ናችሁ፣ በጣም ቀሽቃሾች አይደላችሁም። እኔ የምፈልገው ላይክ አለ ፍሬም አለ እዛ ውስጥ በደንብ ፊት የምታደርጉት በተለይ ሊደሮች እዛም ያሉ ሜምበር ውስጥ ያሉ ደግሞ በጣም መሳሳላቸው በጣም ትንንሽ ልጆች እግዚአብሔር የእነሱ ሊደር ስላደረገኝ ጌታን የማመሰግንባቸው በጣም ብዙ ልጆች አሉና በጣም የምወዳችሁ ሁላችሁ ፈልጌ ነው። የጋራ ነው ወደዳችን ታላቅ ፍቅርን አየው ፍጥረትን ሁሉ የሚያስደንቅ ታላቅ ፍቅርን አየው እንዲሁ ወደደኝ እንዲሁ ወደደኝ እንዲሁ ወደደኝ እንዲሁ
ደዌ እንዳይነግስ በኔ ላይ ሐዘን እንዳይገባ ቤቴ እኔ ስቄ እንድኖር ነው የኔ ሐዘን ያጎበጠው። ታጭቼ ነበር ለጠላት ነፍሴን ወስዶ እንዲጥላት ግን እሱ አንገት ደፋ ለኔ ሊሆነኝ ተስፋ። እንዲሁ ወደደኝ እንዲሁ ወደደኝ እንዲሁ ወደደኝ እንዲሁ ወደደኝ። አሃሃ በደዌ እንደተመታ ሐዘን እንዳደቀቀው ደም ግባት የሌለው ሆነ የሕማም ሰው። አሃሃ ለምሕረት ለበሰ እሱ የተገረፈ ኢየሱስዬ የኔ ኢየሱስ ነፍሱን ሰጠኝ እንዲወደደ። ኢየሱስዬ የኔ ኢየሱስ ነፍሱን ሰጠኝ እንዲወደደ። እንዲሁ ወደደኝ እንዲሁ ወደደኝ እንዲሁ ወደደኝ እንዲሁ ወደደኝ እንዲሁ። አንተ የነፍሴ ቁም ነገር በሕይወቴ ሁሌ እንድትነገር ፈለኩ ዛሬም እንደገና ያላንተ እኔ አልሆንም ብለህ አንተ የሕይወቴ ቁም ነገር በሕይወቴ ሁሌ እንድትነገር ፈለኩ ዛሬም እንደገና ያላንተ እኔ አልሆንም ብለህ አንተነ የነፍሴ ቁም ነገር በሕይወቴ ሁሌ እንድትከበር ፈለኩ ዛሬም እንደገና ያላንተ እኔ አልሆንም ብለህ አንተነ የነፍሴ ቁም ነገር በሕይወቴ ሁሌ እንድትከበር ፈለኩ ዛሬም እንደገና ያላንተ እኔ አልሆንም ብለህ ለሕይወቴ ለዘመኔ ታስፈልገኛለህ ታስፈልገኛለህ ለሕይወቴ በዘመኔ
ታስፈልገኛለህ ታስፈልገኛል አንተነ የነፍሴ ቁም ነገር በሕይወቴ ሁሌ የምትነገር ፈለኩ ዛሬም እንደገና ያላንተ እኔ አልሆንም ደህና አንተነ የሕይወቴ ቁም ነገር በሕይወቴ ሁሌ የምትነገር ፈለኩ ዛሬም እንደገና ያላንተ እኔ አልሆንም ደህና በመጨረሻ የምታመሰግነው ሰው ካለ? በአንድም በሌላ መንገድ ወርሺፕ ዞንን ያገዛችሁ ፓርትነር ሆናችሁ በተለያየ መንገድ በጉድለታችን የቆማችሁ እግዚአብሔር አብዝቶ ይባርካችሁ ማለት እፈልጋለሁ። እንዲሁም የወርሺፕ ዞን አባላት ሊደሮች እናንተን ጌታ ይባርካችሁ ማለት እፈልጋለሁ። እዚህም ያላችሁ የሌላችሁ ሳትደክሙ ሳትሰለቹ ለእግዚአብሔር ስራ ቀኝ እጃችሁን ስለሰጣችሁ ጊዜያችሁን ገንዘባችሁን እድሜያችሁን ስለሰጣችሁ እግዚአብሔር አብዝቶ ይባርካችሁ ማለት እፈልጋለሁ። ሊያን ካነሳው ፋሲካን ራሱ ማመስገን እፈልጋለሁ። ምክንያቱም በፋሲካ አዳር ቀን ነው እኔና ሚስቴ የተዋወቅነውና ዝም ብዬ ቀለል አድርጌ ቴንኪው ስላልፈለኩ ያው ሊያ ጥሩ ፓርትነራችን ነች ለኔም ለህብረታችንም ማስቸገርናት አንኳኳን ጊዜ ሁሉ ትደርስልናለች ብዬ አስባለሁ። እናንተ ብትናገሩ ጥሩ ነው። ጌታ ይባርክሽ ማለት እፈልጋለሁ። የተወደደችዋን ሚስቴን አመስግኛለሁ ይድረሳት ባለችበት። ቢኒ የተባረክ። ሌሎቻችሁም ቃልዬ ሳሚ በመጨረሻ የምታመሰግኑ? በምንም ማመስገን ካለብኝ አመሰግናለሁ እግዚአብሔር ወደዚህ ህብረት እንድመጣ እድሉን ስለሰጠኝ። በእርግጥ ወደዚህ ህብረት እንድመጣ ምክንያት የሆነኝ ወንድሙነት ይሄን ህብረት ሳስብ ሁሌ በቃ ከቢኒ ጋር ያስተዋወቀኝ ዘሪሁን ግርማ የዘር ሀሳቦች የሚለው መጽሐፍ ያዘጋጀው ልጅ እሱ ነውና በጣም ነው ማመሰግነው። ማለት ይሄን የመሰለ ቤተሰብ እግዚአብሔር በሱ ተጠቅሞ እናንተን አገናኝቶኛል። ዘርሽም ስለ ወርሺፕ ዞን በጣም አመሰግናለሁ። ቢኒም ስለተቀበልከኝ በሰዓቱ እና ሁላችሁም ቤተሰቦቼ ጓደኞቼ በጣም ነው ማመሰግነው። መልካም ፋሲካ ይሁንላችሁ። ለመልካም ፋሲካ ማለት እንፈልገው በዚሁ አጋጣሚ ውድ ባለቤቴን አቶ ታዬ ሞላን፣ ልጆቼን ዮኒ ባርኮን መልካም ፋሲካ ይሁንላችሁ። በጣም ወዳችኋለሁ። በዚሁ እንግዲህ የቢኒን ባለቤት ሳላመሰግን ማለፍ አልችልም። ቢኮዝ ለወርሺፕ ዞን ጀስት እንደኛ ሊደር ተብላ እዚህ አልመጣችም እንጂ ከእያንዳንዱ ነገር ጀርባ አለችና እግዚአብሔር ራእይን ሲሰጥ መደገፍ የሚደግፍ ሰው አብሮ መኖር ትልቅ ነገር ነው። ሊያዬ ላንቺም ለልጆችሽም መልካም ፋሲካ ይሁንላችሁ ላለሁ ለመላው የኢትዮጵያ ሕዝብ መልካም በዓል ይሁንላችሁ። ሳሚ እሺ፣ እኔ በመጀመሪያ ማመስገን የምፈልገው ያው እግዚአብሔርን ነው። እግዚአብሔርን በጣም አመሰግናለሁ። በመቀጠልም ደግሞ ቢኒን ቴንኪው ማለት ፈልጋለሁ። እግዚአብሔር አብዝቶ ይባርክ ማለት ፈልጋለሁ። በዚህ ራእይ ውስጥ አብረን እንድንጠመድ ስለሆነ ማለት ነው። እግዚአብሔር ይባርክ ማለት ፈልጋለሁ። ሌሎች ሊደርሶች ሜምበሮችን ሁላችሁንም እግዚአብሔር ዘመናችሁን ይባርክ ማለት ፈልጋለሁ። ወደ ግል ህይወቴ ደግሞ ስመጣ ቤተሰቦቼን እንዲሁም ባለቤቴን ጌታ ዘመንሽን ይባርክ ማለት ፈልጋለሁ። ቴንኪው። እናመሰግናለን። ሁላችሁም ዛሬ አክብራችሁን በስቱዲዮአችን ስለተገኛችሁ በጣም ደስተኞች ነን። የበዓል መዳረሻ ፕሮግራማችን እንግዲህ ዛሬ ይህንን ይመስላል። ጥሩ ቆይታ እንደወሰዳችሁ እርግጠኞች ነን። ተባረኩ ተመልካቾቻችን። እንዲሁም ቢኒንም ሳሚንም ቃልዬንም
መሲም ተባረኪ። ከካሜራ ጀርባ ያላችሁ ሁሉ ጌታ ኢየሱስ አብዝቶ ይባርካችሁ። መልካም በዓል እንላለን ከወዲሁ። ሳምንት በተለየ ፕሮግራም ወደ እናንተ እስከምንደርስ ድረስ ይህን ቤት ሰብስክራይብ፣ ላይክ፣ ሼር በማድረግ ፋሚሊ እንድትሆኑ በጌታ ፍቅር እንጠይቃለን። ተባረኩ።